ኒክ ዩናር አላውት አንተ እውቀቱም ከፓሲቭ የተማረ ሰው ራሱ እንደዛ አይዳፈርም። አምናት አምድስ ላይ ነው አምናት ታረው ተፈሽ ና ዊ ዶንት ዶ አር ሂር እኔ ታገር ልጁ ካይንድ ይመስለኛል የምር የሆነ ጄኒን የሆነ ካይንድነስ ነው ያለው። ፊቱን አይታችሁ የእኛ ፊት ስለ ሰዎችን ትሪት የሚያደርግበት አወራሩ አረፋት ሆነ ተለ ፒፕል ፊቱን አይተሽ ጥሩ ሰው ይመስለኛል። ፊቱን አይቼ አይደለም እኔ ካሉት ሰዎች አንጻር ነው እንደዚህ የምለው። አሁን ለምሳሌ አይተሻል አላዛር አሁን ለምሳሌ መልእክተኛውን አይተህ ከሆነ መልእክተኛው በጣም ካይንድ ይመስለኛል። ከማስተራብነትም ከምናምን መልእክተኛው በቃ ድምፁን ሳይስፍስፍ ሲል ምናምን ካይንድ ይመስለኛል። እንዲህ ሰው አይተህ አሁን እንትና አዶናይም ደግሞ ከሰዎች ጋር ፖላይት የሆነ ዲሲፕሊን እንዲሆነ ሰዎች የሚያከብር ሰው ሲያናገረው ማይነቅ ምናምን አይነት ሰው ይመስለኛል። የምሬ ነው በእውነት እኔ አሁን ሰው ሲያኝ አጭበርባሪ ጮሌ ምናምን ነው መስለኝ የሰው አስተያየት ነው። ግን የእሱ እኔ አዶናይ ካይንድ ይመስለኛል። አይመቻችሁ ጠጣችሁ የራሳችሁ ጋላችሁ። አልወደድኩም አለ ልጁን አልወደድኩም። አይ ልጁን ሳይሆን የሚያደርገው ነገር አላውቅም። በፐርሰንማ አላውቅም የሚያደርገው ነገር ሲሆን እሱን ተው። አይ በቃ አዶናይ ተው እና የፍራውን ነገር እንዴት ሆነ? ሀብታም ሆኖ ተረጋገጠ። እናንተ ናሆሚ ገብቶ እውነት ነው። ናሆሚ አንተ ጆሲ ታሰረ በቃ እውነት ነው አለ እኮ ናሆሚ። አንዳንዴ ማንበብ ማገላበጥ ጥሩ ነው። ያለሽበትን ሶሳይቲ ማወቅ ጥሩ ነው። አይ ቲንክ ከመንግስት ላይ አይቻልም መሰለኝ ተብሎ ቦታ መገላለጥ የነ ጆሲ አይዶን ነው ጆሲ ያን ያህል ግን የኢቫን አሁን ሰራዊት ፍቅሬ አባቷ ይሆናል። ብዙ አባቷ የሚሆኑ ሰዎች አሉ። እነሱ ፊት እንደዛ ተገላልባ መሄድ ለብዙ ለሚደፈሩ ሰዎች ኢትዮጵያ ስላለው ክራይሲስ ምናምን ካርና ውጭ ሀገር ያለ ህግና እኛ ሀገር ያለ ህግ ይለያያል። አሁን እኛ ፐብሊክ አደባባይ ላይ መሳሳም ራሱ ሮንግ እኮ ነው። እኛ ሀገር ላይ ታውቂያለሽ፣ መኪና ውስጥ ገብተሽ አሁን ሴክስ ማድረግ ምናምን ያስቀጣል። ሰው አሁን ያቆም ውጭ ሀገር መብቴ ነው ተብሎ ሁሉም ነገር አይደረግም። መክረናት ነበር ነገሩ እንዳይጋጋል። እኔ አዝኛለሁ በመታሰሯ። በማንም ሰው ሀዘን ደስ አይለኝም። ቢያንስ መጋረጃም እንትን አድርጋ ቲክቶክም ሰርታ የምታስተዳድረው ቤተሰብ አላት። አትሳቂ የምሬ ነው አይደለም። በጣም አዝኛለሁ። ግን አንዳንዴ የምታረጊው ነገር ማወቅ በጣም ጥሩ ነው። በተለይ እንደዚህ በቲቪ የሚተላለፍ ነገር ላይ ለምን እንደሆነ ታውቂያለሽ ማለት ነው። በቲቪ የሚተላለፍ እኔ እንደዚህ አይነት ነገር አሌ ስለ ድሮ እናውራ እና አሁን ከዚህ ሙድ ውጣና ቤቲ የምትባል ልጅ ታውቃለህ? ቤቲ የምትባል ኬጂ ታውቂያለሽ? ቤቲ ማለች ቢግ ብራዘርስ አፍሪካ የሚባል ነበረ ድሮ ፕሮግራም። አሁንም አለ መሰለኝ። ኢትዮጵያን ወክላ በሞዴሊንግ ትሄዳለች። ከዛን ደቡብ አፍሪካ ነው ፕሮግራሙ። ምንድነው ከተለያየ ሀገር ወንዶችም ሴቶችን መጥተው እዛ ቤት ያሳልፋሉ። ከዛም በኋላ አንድ በአንድ ሁሉም ኤሊሚኔት ይደረጋሉ። በቃ ከላይ ወጥታል ይባላል። እሷ እስክትባረር ድረስ አንድ ሴራሊዮን አለ። ከእሱ ሰውዬ ጋር 4 ሴክስ አድርጋለች ኪድ። ኢትዮጵያን ወክላ ሄዳ እሷ ለሞዴሊንግ ልትወዳደር ነው። ግን 4 አሁን ሴክስ ማድረግ መብቷ አይደል? መብቷ ነው እኮ ገብቶሻል። ግን በቪዲዮ ስታረግ ተቀርጾ ወጥቷል። ገስዋት ኢትዮጵያ አልመጣችም፣ አልተመለሰችም። ኢትዮጵያ ግን የክስ ሂደት ተከፍቶባት ነበር። ገብቶሻል ኪድ? እየሰማሽኝ ነው? ቤተሰቦቿ እየተመላለሱ ክሷን እየተከታተሉ ነበር። ለምን ኢትዮጵያን ወክላ እስከሄደች ድረስ ሴክስ የራሷም ሰውነትም ቢሆን የራሷ አካልም የራሷ ፈቃድም ቢሆን ይሄ በቲቪ የሚተላለፍ ነገር ላይ እንደዚህ አይነት ነገር አይደረግም ከህገ መንግስት አንጻር። ስለዚህ አሁንም ኢቫንም ያላወቀችው ተራ የበረዝዴ ፕሮግራም ምናምን መስሏታል መሰለኝ። በቲቪ ደግሞ እኮ ለእሷ ሲለው ነው እስሩን እንጂ በር ላይ አትገቢም ተብሎ እኮ ተመልሳ ነበረ። በጣም ለምናን የገባቸዋሉ በር ላይ። በቃ እስሩን ለእሷ ሲለው ነው ተታግላ ገብታ ተማምሮ መልንትን ማለት ነው። ስሙ በቃ ወዳችኋለሁ። ቻው ጌም ልጮት። እሺ አሌ ግን አክሮፋል ዛሬ ዲስአፖይንት የሚባለው ጌታ። ለምንድን ነው ዲስአፖይንት የምትሆነው? እኔ ሁሌም እኮ ነው የምልህ እኮ ሁሌ ነው ስለዚህ ጉዳይ ማወራለን። አይ ችግር የለውም። ራጤ ለረጀ
ኧረ በስመ አብ ማለት ነው። አንድ ግባር ቹዝ ብሏል። እንትና ዊ ስታንድ አፕ ዊ ዶንት ሲ ደም ፒ ብሏል። እንትና ማነው ስሙ? እኔ ያልኩን ነገር ስላልተረዳሁ ነው እንጂ ብትረዳ ይኖሮ በጣም እንትን ትለኝ ነበረ። ማን ሰው አንዳንዴ ምን ያስፈልጋል መሰለ ያለህበትን ሶሳይቲ ቼክ ማድረግ ያስፈልጋል። አለ እናንተ ሀገር አሁን አሜሪካ ነቃ ስላላችሁ ትንሽ ነቃ ስላላችሁ አንድ ሰው መጥቶ ሰግጥ ምናምን ቢልህ እኔ ሰግጬ ከምፈምስ ሰርቼ አገኘዋለሁ ብር እንትላለህ። ገብቶሃል? የሚረዳ አይምሮ ያለበት ሀገር ስለሆነ እዚህ መስራት ስላቃተው ኢትዮጵያ ሄዶ እየሰገጠ። ኢትዮጵያ ውስጥ ግን እንደዛ አይደለም አለ። ካናዳ መስራት ስላቃተው፣ መሻሻል ስላቃተው፣ መፈመስ ስላቃተው ኢትዮጵያ ገብቶ የሚያደርገው ኢትዮጵያ ውስጥ ሰግጥ ሚሰማ ሰው ካናዳ ኦፖርቹኒቲ ነበረው። ኦል ሼርስ አምሹር ፓስፖርትም አለው ቆይቷል እዛ ሀገር ያ ልክ ነሽ። ወይ ታደርጋል ከሳሰሁት ነው። አንዷን አለ 2 ሊትር ውሃ ጠጭ ብዬ ቀጠዋት። ከዛም በኋላ ከተመችን ቮሚት በቮሚት ሆነች። ከዛን እሷ ለማጽናናት ስል እኔ ግማሹ አጠጣው፣ እኔም ታመምኩ። እሱን ተውና፣ አሁን ግን ቅድም እኮ ባለፈው ያሳየው ልጅ ናት እኮ መውዳት ምናምን ብዬ ሳሳየ አላስታወስካትም? አሁን ገብታ አብራ የነበረችው ልጅ? አዎ መኪና ውስጥ አይደለም ቪዲዮ የሰራ ነው። አይ ትዝ አላለች። እኔ የምልህ የያዙኝ ቪዲዮ እኮ ሙሉን አየሁት። የትኛውን? የጋዜጠኛውን። ጋዜጠኛው ከባድ ነው። ጋዜጠኛው ለአንተ ወጥ ያደረጉት ወጥ በወጥ በጣም ቆንጆ ነው የመጡት። ስለ ለሌላው መማሪያ ነው። ግን አሁን እኮ ደግሞ ውሸት ነው ብዬ እንዳላስብ ደግሞ ጸበል ሄጃለሁ አለ። ካለበት ነገር ምናምን አመነ ራሱ። ለአሻም ቲቪ ነው፣ አሻም ቲቪ ላይ ነው ያለው። ሲጠይቁት እንዲህ የስራ እንትኖች ሲጠይቁት ጊዜ ጸበል ሄጄ ራሴን ማስተካከል ፈልጋለሁ ምናምን ብሎ አመነ። ግን አንዳንዴ ምን አለ መሰለ አለ ለማስተባበል ምናምን ሳይሆን መጽሐፍ ቅዱስ ላይ ምን ይላል መሰለ ሮሜ 1 ላይ መሰለኝ መጽሐፍ ቅዱስ ላይ ሮሜ 1 ቁጥር 20 ምናምን አካባቢ ብቻ እግዚአብሔርን ምንድን ነው እግዚአብሔርን ምንድን ነው በመራቅ ቃሉን ባነብልህ ብቻ ከእግዚአብሔር ጋር አብረው ባለመሆናቸውና እግዚአብሔርን ባለማክበራቸው የተነሳ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ይህም ወንድ ልጅ እንደሚገባው ከሴት ጋር መተኛት ሲኖርበት ወንድ ከወንድ ጋር መተኛት ጀመረ፣ ሴትም ከሴት ጋር። እንዴ ልበልህ፣ ይህን ያነሳውልህ ክፍል ምን መሰለህ? ሰው በኖርማል አይምሮ ሴትና ወንድ እያለ ከወንድ ጋር አይተኛም። በጣም ክፉ አጋንንት ገብቶበታል ማለት ነው። እግዚአብሔር ለማይረባ አእምሮ አሳልፎ ሰጥቶታል ማለት ነው። በቃ ውስጡ አጋንንት እየተጮተ ነው ማለት ነው እንጂ ከዛ ነው መለስ ሲሉ ጸበል መሄድ አለብኝ ምናምን። አረ በጣም ከባድ ነው። እንደዚህ ሀላል አድርገህ በሷም ሳይን ደሰረታ ፐሽን ስፋክናያን አዲስ እያደረገ ያለው ሮንግ ነው። ገባ? አዎ ሰይጣን ውስጡ ሰይጣን በጣም ገብቶበታል። አረ ብዙ ሰዎች ነው ሰይጣን የገባባት። እኔ ዘንድሮ ጥሩ ነገር ሰርቶ ሰው ሲፈምስ ማየት ካየሁ በጣም ቆይቻለሁ። ስለዚህ እኔ ቢያነሱች ያባዩ አንድ ቀን ይኸውልህ አንድ ነገር ማወቅ ያለብህ አንድ እንጀራ በልተን እንደምናድራት ሆድ
ህልውናና ማንነት መሸጥ ከባድ ነው። ስቴት ገባሽ? ለሰዎች ኒት ነው አባዬ መሰገጥ ሞስት በጣም ኢዚየስት ቲንግ እዚህ ዓለም ላይ ባለጌና ደደብ በጣም ቀላል ነው። ገባሽ አባባል? በጣም ቀላል። አሁን አንተ ስትጀምር ቲክታኩን ረገጣ ምናምን ስትጀምር አይተዋል የሚመጣው የሰው ዛታ እንዲሁ ባዬ ቴንኪ አይተዋል አይደለ? ዋሻው አሁን እናንተ እዚህ ጋር ብንሰዳደብ አንድ ጋር አንተ ጋር 2-3 እኔ ጋር አንድ አይመጣም ሙሉ ይስመጣል። ኤግዛክትሊ ሰው ናው ዲስ ዴይዝ መፈመስ ካለብህ በራይቱ የሚፈምስ ሰው እስካሁን አላየሁም። ማንንም ሰው ነው ኤቭሪባዲ ዱ ነው ሮንግ ወይ። በዛ ነው የምልሽ የእኔ አባት። ቀንሽ እንዴት ነበር? ቀኔ አሪፍ ነበር አሊ። እዚህ አይዊሽ እዚህ ብትኖርና ያለውን የሶሳይቲውን አሊ እንዴት ልበል። እኔ አሁን አንዳንዴ ስናገር ከአንተ አጌነስት ለመሆን ምናምን አይደለም፣ የምሬ ነው የምልህ አላዛር። ኢትዮጵያ ውስጥ አይዊሽ ኢትዮጵያ ውስጥ ሆነ በየቀኑ ዴይሊ ሰው ብታገኝ፣ በየቀኑ ስራ ቦታ ብትሄድ፣ በየቀኑ ብትጠጣ፣ እውነትም ከዓለም ስንትና ስንት የተባልነው አይኪዋችን ሎ የሆነው እንዴት ልበል። ሰው በኑሮ ተስፋ ቆርጧል። ሰው በብዙ ነገር ተስፋ ቆርጧል። ሰው የሚያዝናናው እኛ የሚጠቅመውን የማይጠቅመውን መለየት። እኛ እዚህ ጋር አሁን ጥሩ ምሳሌ ሆኜ አይደለም፣ እኔም አልጠቅም ሰው ነኝ። ግን ሰው ጭንቅላት ውስጥ የሚገባው አሴ ሶሳይቲ መጥፎ ነገር እንዲህ ልበል የሆነ ከማህበረሰቡ ወጣ ያለ ነገር የሚያደርግ ሰው ነው። ገብቶሃል? በቃ ወጣ ስትል ነው ሰው ጋር የምትገባው እና ሰው ትኩረት ሰጥቶ ነው። አሁን እናንተ አወራና ነገ ሌላ ሰው ሲያገኘ ባለፈው ካላዘር ጋር ያወራው ስግጥ ብሎ የሚከታተላል። ገብቶሃል? አይ መቼሽ አካሰይልት እኔ አጠኝ ደረጃ አሁን ምንድን ነው ፕላትፎርም ብለህ ብትጠይቀኝ እና ወርክ ቲክታክ ላይም ገንዘብ ሰርቼ አውቃለሁ። ጌም ተጫዎች አይደለም ገንዘብ የሰራሁት እውነተኛ ስራ ሰርቼ ነው፣ ለፍቼ ነው፣ ጥሬ ነው። ማንኛ ገንዘብ ማንወድ ይመስላል እንዴ? ሞኒ እንወዳለን ሁላችንም፣ ግን አይምሮህ እንዳዘዘ ነው የምታደርገው አለ። አስሊፕ ናይት እኔ ሊትራሊ ስሊፕ ናይት ፒስፉሊ ዳርፋክ ያዳሩ እንደ ኤኒቲንግ መጥፎ ነገር እሳደብ እችላለሁ። አወዝ ተለ ፒፕል እኔ ጋነ ቤቴ ነው ገነት ይቅሉባታሽ በራዘዛነ እኔ የሰው ነገር ተምንቻ አላውቅም ይላል መጽሐፍ ቅዱስ። ያንተ እኔ ጋር አይመጣም አቤላችን ያንተ እኔ ጋር አይመጣም፣ የኔ አንተ ጋር አይመጣም። ይሄንን ታውቃለህ አይደለም? ሆነ ለአንተ መድኃኒዓለም የሰጠን እኔ ጋር ሊያመጣው አይችልም። ይሄ የታወቀ ነገር ነው፣ አቤት የሆነ ነገር ነው። ገባሽ አይደለ? ስለዚህ ዘር ወይን አሩ ልጌፋክ ማዳዋ ሰው ጉድ ዲማንድ ካለቁ ሲፕላይ አርገ እኮ ብታተርፍ እኮ ምንም አረኒ አባይ ያለኝንም አጥቼ ለምን ይጣቀኝ አቤሎ አንዱ አምደሰይም ሰው ጉድ አምደስ ሀሳቡን ነገርኩት። እኔ ሲለምን አልተናደድኩበትም፣ አገር ቤት ሲገባ አልተናደድኩበትም። አውለረ ሰግጡ ሲል ነው ችግሩ ይመስላል። አልተናደድኩበት አሌ አንድ ምሳሌ ልስጥ። አሁን ለምሳሌ አንተ የሆነ ሀገር ሄድክ እንበል። የሆነ ሀገር ሄደ፣ እዛ ሀገር ያሉ ሰዎች ባዶ እግራቸውን ነው የሚሄዱት። ባዶ እግራቸውን ሲሄዱ ከዛን አንድ ሰውዬ ወይ ደግሞ ሌላ የሆነ ወደ ውስጥ የመጣ ሀሳብ ምን ይልሃል? እዚህ ሀገር ብዙ ሰው ጫማ አያደርግም፣ ስለዚህ ጫማ መሸጥ ልጀምር ብለህ ከራስህ ጋር ጥል ትመጣለህ። አንዴ አይ ባህላቸው ስለሆነ አረብሽባቸው ባህላቸውን ጫማ መሸጥ አልጀምር፣ አንደኛ የእነሱን ካልቸር ረብሸዋለሁ፣ ሁለተኛ እኔንም ላይ ገዙኝ ይችላሉ ብለህ ፍራቻ አለ። አንድ በኩል ደግሞ አይ ብዙ ሰው ባዶ እግሩን ስለሆነ ጫማ ብሸጥ ብዙ ሰው ይገዛኛል ብለህ ታስባለህ። ከሁለቱ የትኛውን ሀሳብ ነው የምታስቀድመው? ሪስኮች ለምትወስነው እንዴት አልሰማሁሽም። ጫማ የማይደረግበት ሀገር ሄድክ፣ ከዛም በኋላ ለምን የጫማ ማርኬት እዚህ አለ፣ በጣም እንትን ዲማንድ አለ፣ በቃ ለምን ጫማ እያመረትኩኝ እዚህ ለምን አልሸጥም ብለህ ታስባለህ። በአንድ በኩል እንደ ቢዝነስ ማለት ነው። በሌላ በኩል ደግሞ አይ እዚህ አንደኛ ካልቸራቸውን አልበጥብጥባቸው፣ እንደለመዱት በባዶ እግር ይሄዱ ወይ ደግሞ አይገዙኝም፣ ሰዎቹ አይገዙኝም ብለህ አሰብክ እንበል። ከሁለቱ ሀሳብ የትኛውን ነው የምታስቀድመው? አይገዙኝም የሚለውን አለልን የምትክ ማጫንስ ትሸጣለህ። ጫማውን አምርተህ ከገዙ በጣም ብዙ እንትን አለ።
ለምን ካልቻራቸውንም መበጥበጣ አልታወቀም። አንተ ዋናው ገንዘብህን ነው። ገብቶሃል? ሞኒዬ አጤኝ ደረጃይ አዶናይም እዚህ በጣም ብዙ የሚቀበለው ሰው ስላለ ነው ስግጥ ፍምስ የሚለውን ሸጣ ሀሳቡ። እዚህ ብዙ ሰው መሰገጥ የሚፈልግ ሰው አለ። ገብቶሃል? ሶሳይቲውን ተረዳው። አሁን እናንተ አሜሪካ ቢመጣ ሰግጡ ቢል ማንም አይሰማው። ኢትዮጵያ ውስጥ ግን ብዙ መሰገጥ የሚፈልግ ስለ ካልቸርም አላሰበም ወይ ስለምንም አላሰበም ወይ ስለሚቀጥለው ነገር አላሰበም። ስለዚህ ሰግጡ ሲል ብዙ የሚቀበለው ሰው ስላለ መቶ ሰግጧል። ስለዚህ ነገር ብዙም አላወራበትም። እኔ ትላንትናም ዛሬም ቪዲዮ አሻሽለዋለሁ ተጋግጦ ብሎ እንደ አዲስ ስለመጣ ነው። አይ ድጋሚ ሰግጧል እኮ ድጋሚ ሰግጧል አየሁ ተጋግጧል። ምን ይላል መሰለህ? አውጡኝ አውጡኝ ደብቁኝ ያመጣል። ጊቭም ካፕል ማንስ አንድ ሰው ግን እሱን ያበረታተው እሱን እንደዚህ ሆይ ሆይ ብሎ እዚህ የዳረገው ሰው አንዳቸው ዞር ብሎ ማርክ ማወቅ ነው። ኤኒቲንግ ሀፕን ቱ ዲስ ማንኳያስ ግን አንድ ሰው ነው የምልህ ከ3 ሚሊዮን ስንት 3 ሚሊዮን 3.7 አንድ ሰው ዞር ብሎ ይህንን ማርክ ማወቅ እንኳን እሱ እንደዚህ ባልጎ አይደለም። ጆን ዳንኤል አንድ ቀን በሰራው ሚስቴክ ሲቀጣ በጣም በቁጥር ነው ዞር ብሎ ያየው ሰው በጣም በቁጥር ነው የምነግርህ። ገባ? ነገ እንሰግጣለን ብሎ መጎዳት ይመጣል። ሰው ሊሞት ይችላል። እሰግጣለሁ ብሎ አትጠራጠር። ስኮምቢ ጥሩ ነገር ያመጣል እንዳታስብ። ኤቨር ነው የምነግርህ። ነቨር ሃፕን። በስግጥና የሚሻሻል ሰው አይኖርም። ማንም ሰው ሰርታችሁ ብሉ ማለት ይችላል። ሰርሳችሁ ብሉ አሪፍ አይዲያ ነው ትችላለህ። እኔ አሁን አዲስ ያለ ሰርታሁን እኔ ደግሞ ዳስተ ፖይንት እሱን ነው የምነግርህ እኮ ገባ። በጥሩ ነገር ከብዛት ጥራት የሚሳተፍብህ ይሻላል። እኔ ደስ ገባ ወይስ አረ በእናትሽ እንዴት ነሽ አንቺ? ቤተሰብ ደህና ነኝ አለኝ። እንዴት ነህ? ሁሉ ሰላም? ስራ እንዴት እያደረገች ነው? ስራ ትንሽ እኔ ራሱ በጣም ከራሴ ጋር በጣም ብዙ ምክክር ላይ ነኝ። ኢትዮጵያ ውስጥ መስራት በጣም ከባድ ነው። አይዞሽ። አይ በቃ አንቺ ደግሞ ደንዝ ቢለው አዲስ አምጥቻለሁ ተከታይና ስራ ላቁም አላቁም እያልኩ ደንዝ የሚለውን አምጥቼልሻለሁ። አስሎንጋስ ነው የሚያበላ ከሆነ ምንም ነገር አበላሻለሁ። መጨረሻው አያምርም እንጂ ደንዝ የሚለውን አምጥተናል። አዲስኛ ምንድን ነው ደንዝ ስትባል ሰርታችሁ ብሉ ነው። ይሆናል። እኔ ለገንዘብ ስል ምንም ላደርግ እችላለሁ። ማባሽ ነገር ሰው ላልገድል፣ ሰው መግደል ነው የምፈራው። ሰው መግደል እፈራለሁ እንጂ ገንዘብ በጣም